የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቃይ ተነውን ጨምሮ በርካታ ያገዙ ወታደሮች መደምሰሳቸው ሰምተዋል። በቢዛሞ ቀጠና አንሻ ሰይድ እዝ ያበጀ ጥበቡ ነበልባል ክፍለ ጦር አርበኞች ትላንት አመሻሽን በወሰዱት እርምጃም የአገዛዙ ከፍተኛ አመራሮችን ጨምሮ በርካቶችን ሙሉ በሙሉ በመሸኘት አንጸባራቂ ድል መቀዳጀታቸውን ከዙ ህዝብ ግንኙነት መምሪያ ለማረጋገጥም ተችሏል። በተመሳሳይ ፋኖ ከአዲስ አበባ ከተማ አፍንጫ ስር ከዚሁ ኦሮሚያ ክልል ፍቼ ሰላሌና አካባቢው ላይ ባደረሰው ጥቃት የብልጽግና ኃይሎች መንገድ እንደተዘጋባቸውና መንቀሳቀሻ እንደተቸገሩ ተገልጿል። ያሳምነው እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር አገዛዙ ወደ ኦሮሚያ ባካለው የግራሪያ ወይም ፍቼ ሰላሌ አውራጃም ደብረ ጽጌ ወረዳ ዘልቆ በመግባት ህዝብን ለተጨማሪ 5 ዓመታት በመከራ ለመግዛት ሲዘጋጅ የነበረ የብልጽግና የምርጫ አጭበርባሪ ኮሚቴ አባላት አጃቢዎች ላይ ክፉኛ ጥቃት ተፈጽሟል የተባለው። በሌላ በኩል የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴንን አጅቦ የተጓዙ ሰራዊት ላይ የተፈጸመው ጥቃት ከባድ እንደነበር ተገልጿል። የአፋብን ወሎ ቤት አማራ ሚልክ እዝ 105ኛ ኮር 29ኛ ክፍለ ጦር ፋኖች መካነ ሰላም ከተማን ከበው በማደር በማለዳ መብረቅ ጥቃት መፈጸማቸውም ተገልጿል። የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴን መውጫ መስመር አጥቶ ማርፈዱን የገለጹ ምንጮች 2 መድፍ 1 ቢኤም 223 እና 4 ሞርታር የታጠቀ ሜካኒዝድ ኃይል በበርካታ እግረኛ ወታደር ታጅቦ ወደ መካነ ሰላም የገባው አቶ አብዱ ሁሴን ከምዕራብ ወሎ ቀጠና የተለያዩ ወረዳዎች የተውጣጡ ሚሊሻዎችን ጠርንፎ እንዲጠብቁኝ በሚል ስሌትም ከሳይንትና ወግዲ ጭምር ወደ መካነ ሰላም ያጓጓዘ ቢሆንም የተፈጸመው ጥቃት ግን ሁሉን እቅድ ያንኮላሽ መሆኑ ተገልጿል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተከበራችሁ የሚዲያችን አድማጭ ተመልካቾች አብራችሁን ስቆዩ እነዚህና ሌሎች ዝርዝር መረጃዎችን በስፋት የምታደምጡ ይሆናል። እናንተም ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቃይ ተነውን ጨምሮ በርካታ ያገዙ ወታደሮች መደምሰሳቸው ሰምተዋል። በቢዛሞ ቀጠና አንሻ ሰይድ እዝ ያበጀ ጥበቡ ነበልባል ክፍለ ጦር አርበኞች ትላንት አመሻሽን በወሰዱት እርምጃ የጠላት ከፍተኛ አመራሮችን ጨምሮ በርካቶችን ሙሉ በሙሉ በመሸኘት አንጸባራቂ ድል መቀዳጀታቸውን ከዙ ህዝብ ግንኙነት መምሪያ ለማረጋገጥም ተችሏል። መነሻውን የምስራቅ ወለጋ ዞን መቀመጫ ከሆነችው ነቀምቴ ከተማ አድርገው ወደ ጊዳያና ወረዳ ሲንቀሳቀሱ የነበሩት የማዕከላዊ እዝ ወታደሮችና ወታደራዊ አዛዦች ዲቾ ተራራ ላይ ሲደርሱ ከባድ የሽምቅ ጥቃት ተፈጽሞባቸዋል የተባለው። በዚህም የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቃይ ተነው መንግስቴን ጨምሮ 1 ሬጅመንት የሚሆን የብልጽግና ኃይል ሙሉ በሙሉ በገባበት ቀርቷልም ተብሏል። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር መዋላቸውን የአንሻ ሰይድ እዝ ህዝብ ግንኙነት መምሪያ መረጃውን አጋርቶናል። በዚህም በምስራቅ ወለጋ ኪርሞ ወረዳ አጋምሳ አካባቢ የአንሻ ሰይድ እዝ አርበኞች በወሰዱት እርምጃ 113 ያገዙ ወታደሮች መሞታቸውም ሲገለጽ በተጋድሎ 1 ዲሽቃን ጨምሮ 1 ስናይፐር፣ 28 ክላሽንኮቭ መሳሪያ፣ መገናኛ ራዲዮኖችና ሌሎች ወታደራዊ ቁሳቁሶች መማረካቸውም ታውቋል። የወለጋ አማራ ከጥቃት ሰለባነት ወደ አጥቂነትና አሸናፊነት በተሸጋገረበት በዚህ ተጋድሎ ያገዙ ኃይል በሽንፈት ከቀጠናው እየወጣ ስለመሆኑም ለማረጋገጥ ተችሏል። ለዘመናት ባገዙ ወታደሮችና በኦነግ ሸኔ ኃይሎች ሲጨፈጨፉ ሲፈናቀሉና ሲዘረፉ የነበሩት የወለጋ ህዝብ ተደራጅቶም በእነዚህ ኃይሎች ላይ ያጸፋዊ ምላሽ እየወሰደ መገኘቱም ታላቅ ድል ነው ተብሎለታል። በተመሳሳይ ፋኖ ከአዲስ አበባ ከተማ በቅርብ ርቀት በዚሁ በኦሮሚያ ፍቼ ሰላሌና አካባቢው ላይ ባደረሰው ጥቃት የብልጽግና ኃይሎች መንገድ እንደተዘጋባቸውና መንቀሳቀሻ እንደተቸገሩ ተገልጿል። ያሳምነው እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር አገዛዙም ወደ ኦሮሚያ ባካለው የግራሪያ ወይም ፍቼ ሰላሌ አውራጃ ደብረ ጽጌ ወረዳ ዘልቀው በመግባት ህዝብን ለተጨማሪ 5 ዓመታት በመከራ ለመግዛት ሲዘጋጅ የነበረም የብልጽግና የምርጫ አጭበርባሪ ኮሚቴ አባላት አጃቢዎች ላይ ክፉኛ ጥቃትን ፈጽመዋል። በዚህ መብረቃዊ ኦፕሬሽን የምርጫ ቅስቀሳ ቁሳቁስና የህትመት መሳሪያዎች እንዲወድሙ የተደረገ ሲሆን የከተማይቱን የፖሊስ ጣቢያ በመስበር 3 ክላሽንኮቭ መሳሪያዎችና 1 የኦሮሚያ ሚሊሻ ምርኮኛ እንዲሁም በግፍ የታሰሩ ዜጎችን በማስለቀቅ ክፍለ ጦሩ ተልእኮውን አጠናቋልም የተባሉ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ እንደገለጸው የራስ አበበ አረጋይ ክፍለ ጦር በደብረ ጽጌ ወረዳ አዲስ ዓለም ቀበሌ ባከናወነው ኦፕሬሽን የፓርቲ የገንዘብ መዋጮ ደረሰኞችና የህትመት መሳሪያዎችን ከማውደም በላይ የዜጎችን መከራና ስቃይ ሲያስተናግድ የነበረው የፖሊስ ጣቢያ ምድብተኞች መሳሪያ በመቀማት ሙሉ በሙሉ በቁጥጥር ስር መዋልም ችሏል። ይህ ክስተት አገዛዙ በህዝብ ላይ የሚጭነው የምርጫ አደባም በአርበኞች እየተመታ መሆኑን የስርዓቱ ጠባቂዎች የሞራል ውድቀትና የመዋቅር መፈራረስ በግልጽ የሚያሳይ መሆኑን የዙ መረጃ አብራርቷል። የተወደዳችሁ ቤተሰቦች መረጃችን ሲቀጥል የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴንን አጅቦ የተጓዙ ሰራዊት ላይ የተፈጸመው ጥቃት ከባድ እንደነበር ተገለጸ። የአፋብን ወሎ ቤት አማራ ሚልክ እዝ 105ኛ ኮር 29ኛ ክፍለ ጦር ፋኖች መካነ ሰላም ከተማን ከበው በማደር በማለዳ መብረቅ ጥቃት መፈጸማቸውም ተገልጿል።
የፋኖ መብረቃዊ ጥቃት ተከትሎ የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴን መውጫ መስመራቱም ማርፈዱን የገለጹት የመረጃው ምንጮች 2 መድፍ፣ 1 ቢኤም 223 እና 4 ሞርተር የታጠቀ ሜካናይዝድ ኃይል በበርካታ እግረኛ ወታደር ታጅቦ ወደ መካነ ሰላም የገባው አቶ አብዱ ሁሴን ከምዕራብ ወሎ ቀጠና የተለያዩ ወረዳዎች የተውጣጡ ሚሊሻዎችን ጠርንፎ እንዲጠብቁ በሚል ስሌት ከሳይንትና ወግዲ ጭምር ወደ መካነ ሰላም ያጓጓዘ ቢሆንም የተፈጸመው ጥቃት ግን ሁሉን እቅድ ያንኮላሽ መሆኑ ተገልጿል። የአፋብን ወሎ ቤት አማራ ሚኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ቃኞች በመምራት ቀድሞ ወደ ከተማ የገባው የመካነ ሰላም 29ኛ ክፍለ ጦር ዘመቻ መሪም አርበኛ መምራቱ ጨቢሳ በማለዳ ሶዬ ክፍለ ከተማን ሙሉ በሙሉ ተቆጣጥሮ በአመራሩ ላይ ጥቃት እንዲፈጸም ሰፊ ሚና መጫወቱንም ምንጮች ጨምሮ አብራርተዋል። የአማራ ክልልና የደቡብ ወሎ ዞን ከፍተኛ አመራሮች ወደ መካነ ሰላም ከተማ አቅንተው የምርጫ ቅስቀሳ ለማከናወንና ሌሎች እኩይ ተግባራትን በመፈጸም የሉና ትግሉን ሂደት በዚያ ግንባር ለማስተጓጎል ያደረጉት ጥረት ሳይሳካላቸውም ቀርቷል። የአማራ ክልል ምክትል ርዕሰ መስተዳድር አቶ አብዱ ሁሴንና የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ጨምሮ ከፍተኛ የስራ ኃላፊዎች መካነ ሰላም ከተማ እንዳሉም ሌሊቱን ተከበው ሊያድሩ የቻሉት በፋኖቹ ወታደራዊ ቅድና በወንበር ጠባቂ ሰራዊቱ መዘናጋት እንደሆነም ተጠቁሟል። የዘጠኛ ክፍለ ጦር ሰራዊት የከተማይቱን ዙሪያ ገባ ሲይዝ የክፍለ ጦር ቃኞች ደግሞ ወደ ከተማው ዘልቀው መግባትም ችለዋል። በዚህ በማለዳ የተፈጸመው መብረቃዊ ጥቃትን ተከትሎም ባለስልጣናቱ ራሳቸውን ለመደበቅ መውጫ መንገዶችን ሲያፈላልጉ አርፍደው ከጥቃቱ ራሳቸውን ከሞት ታድገዋል የተባለው። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሙ እስከምንገናኝ በያላችሁበት በሰላም ቆዩኝ።